መንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ ቅዱስ የሆነ የአባታችን የገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። ትጉህ ተጋዳይ፣ የክብር ኮከብ፣ የገዳም መብራት፣ ስም አጠራሩና እርግና ያማረ ብፁዕ ቅዱስና ደግ ገዳማዊ አባታችን ገብረ መንፈስ ቅዱስ ከግብጽ ደቡብ ከቆላማው ምድር ከነሳ ሀገር የተገኘ ገዳማዊ ነው። በግብጽ ምድር 300 ዘመን በገዳም ኖረ። ከዚያም ወጥቶ የኢትዮጵያን ገዳም አዞረ። በዝቋላ እና በምድረ ከብድም 262 ዘመን ያለ ልብስ ራቁትን ውሃ ሳይጠጣ እህልም ሳይበላ ኖረ። እንደ ሰው የኖረ አይደለም፣ በምድር ላይ አናኗሩን እንደ መላእክት አደረገ እንጂ። ገድሉንም በዕለተ እሑድ መጋቢት 5 ቀን በጴጥሮስና በጳውሎስ በዓል ፈጸመ። እግዚአብሔርም በአባታችን በአቡነ ገብረ መንፈስ ቅዱስ ረድኤትና በረከት ጸሎትና ምልጃ ሀገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ ለዘላለሙ ይጠብቀን አሜን። በዕለተ ሰሉስ ማክሰኞ ቀን የሚነበብ የአባታችን የአቡነ ገብረ መንፈስ ቅዱስ ገድል ይህ ነው። ጸሎቱንም በፈጸመ ጊዜ እንዳስለመዱት መላእክት ወደ እርሱ መጡ። አንተ ደግ የእግዚአብሔር ሰው ምን ትፈልጋለህም ብለው ጠየቁት። እሱም እግዚአብሔርን ላይ እወዳለሁ አላቸው። ከኔ አስቀድሞ የነበሩ ነቢያት፣ ሐዋርያት፣ በአደባባይ የተጋደሉ ሰማዕታት፣ በገዳምና በዋሻ የኖሩ ጻድቃን እንዳዩትም መላእክትም ይህን ሰምተው ወደ ሰማይ አረጉ። ለጌታችን ያላቸውንም ሁሉ ነገሩት። ያን ጊዜም ሰማይ ተከፈተ፣ የእሳት መጋረጃም ተገለጠ። 40 እንስሳዎችም ተሸክመውት ነበር፣ ዙፋኑንም አይነኩም ነበር። 24 ካህናተ ሰማይ ጽናቸውን ይዘው በፊቱ ቆመው ነበር። የመላእክት አለቆሞችም በየወገናቸው በዙሪያው ቆመው ነበር። እግዚአብሔርም በሚመሰገንበት ዙፋኑ ላይ ተቀምጦ በሦስትነቱ አየው። ወልድ በእግዚአብሔር አብ ቀኝ ተቀምጦ ነበር። የአብ የወልድ የመንፈስ ቅዱስን 3 ገጽ እንደ ባህሪ አየ። መላእክት ሊቃነ መላእክት በየስርዓታቸው 99 ነገድ በየወገናቸው ቁጥራቸው እጅግ ብዙ የሆነ አእላፍ መላእክት በየነገዳቸው ሆነው ሁሉም በአንድ ቃል ቅዱስ 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 የሰራዊት ጌታ እግዚአብሔር የጌትነት ምስጋና በሰማይና በምድር ፈጽሞ የመላ ነው ይላሉ። ሶስት ጊዜ እንዲህ ይላሉ። ከአንደበታቸው ምስጋና ዘውትር አይቋረጥም። አባታችን ገብረ መንፈስ ቅዱስም ይህን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠም። ጌታችንም እኔን ባየ ጊዜ ጽና እንጂ አትፍራ፣ ዮሐንስ አቡ ቀለምሲስ እንዳየ ታየኝም ዘንድ ጽኑ ልቦናን ሰጥቻለሁና ታየኝ ዘንድ በለመንከኝ ጊዜ ወደ አንተ መጣሁ። ምን ትለምነኛለህ? ምንስ ላድርግልህ? ንጹሕና 7 ጊዜ እንዳጠሩት ወርቅ የጠራ አድርጌ የመረጥኩ ሳትጠራጠርና ከአንበሶች ጋር መኖርን ሳትፈራ 70 እና 80 ዘመን ገዳማት የዞርህ እስከ ሞት ድረስም የታመንህ የመረጥኩ ወዳጄ ገብረ መንፈስ ቅዱስ አሁንም የለመንከውን እንደማልነሳ እነግርሃለሁ። ምን ላደርግልህ ትወዳለህ? አባታችን አቡነ ገብረ መንፈስ ቅዱስም ከጌታው ዘንድ ይህን ታላቅ ምስጢር በሰማ ጊዜ ተደሰተ። ጌታዬና አምላኬ ሆይ እንደኔ ላሉ ለሌሎች ቅዱሳን ያደረግከው ለእኔ የሚገባኝ አይደለም። አሁንም እንደ ቸርነትህ የምህረት አሳብ ስጠኝ። ከገቦታም የተገኙትንም ማርልኝ፣ እነርሱ ኃጢአተኞች ናቸውና። ኃጥአንን ወደ ንስሐ ልጠራ እንጂ ጻድቃንን ልጠራ አልመጣህምና። አቤቱ እንባቸው እንደ ክረምት ዝናብ እየፈሰሰ ጥርሳቸውን እያፋጩ በደይን ውስጥ ያሉትን አስባቸው። ሰይጣን አስቷቸዋልና በማወቅና ባለማወቅ የሰሩትን በደላቸውንም ይቅር በላቸው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም አባታችን ገብረ መንፈስ ቅዱስ ካንተ አስቀድሞ ድካም ላበዙ ለሌሎች ቅዱሳን ያላደረግኩትን ጭንቅ ተግባር ለመንኸኝ። እንዲሁ መነኩሴው ለትጹን ክፋቱ ስለበዛ አንድ ክፉ ሰው ወደ እሳትና ወደ ደይን ጉድጓድ ከገባ በኋላ በብዙ ድካም ለመነኝ።
የዚያን ክፉ ሰው ነፍስም ከደይና አወጣኋት። በነፋስም በተንኳት። ሙታን በሚነሱበት ጊዜ ፍለጋዋ በጻድቃን ማደሪያም ቢሆን በኃጥአንም መኖሪያ አይገኝም። ለአንተ ግን እንደዚህ አይደለም። አንተ ይቅርታዬ ብዛት እምርልሃለሁ እንደ ይቅርታዬ ብዛት እምርልሃለሁ እንጂ ሁሉን እንደምፈጽምልህ ቃል ኪዳን ሰጥቼሃለሁና። አባታችን ገብረ መንፈስ ቅዱስም ይህን ሰምቶ ተደሰተ፣ በግንባሩም ሰገደ። በሰማይ ያሉ ሁሉ ተደሰቱ። መድኃኒት መባል ለአምላካችን ይገባል፣ ሃሌሉያ አሉ። አባታችን ገብረ መንፈስ ቅዱስም ጌታዬ የምትሰጠኝ የምሕረት አስራት እስከ ስንት ድረስ ነው አለው። ጌታም በዕድሜህ ርዝመት ልክ በእያንዳንዷ ሺህ ይሆንልህ አለው። አባታችን የገብረ መንፈስ ቅዱስ ዕድሜው ከተወለደ ጀምሮ እስከዚያ ጊዜ 300 ዘመን ነበረ። ጌታም የመላእክት አለቆችን በእሳት ሰንሰለት በደይን ውስጥ የታሰሩትን ነፍሳትን ሂዳችሁ አምጧቸው፣ ፈታችሁም ለወዳጄ ለገብረ መንፈስ ቅዱስ ስጡት አላቸው። 7ቱ የመላእክት አለቆችም ወደ ኃጥአን ቦታ ወደ ሲኦል ወረዱ። በዚያችም ሰዓት በኃጥአን ስቃይ ላይ ስልጣን ያለው የጨለማ አበጋዝ አብጥልማኮስ መጣ። የገቦታ ሰዎችንም አወጣቸው። ከደይን የወጡትም ቁጥራቸው 300 ሺህ ሆነ። መላእክትም ወደ ገነት አስገቧቸው። ቅዱስ ሚካኤልና ቅዱስ ገብርኤል በየወገናቸው፣ ቅዱስ ኡራኤልና ቅዱስ ሩፋኤል በየነገዳቸው፣ ቅዱስ ሳቁኤልና ቅዱስ ራጉኤልም በየማይረጋቸው፣ ቅዱስ ፋኑኤልም በፊታቸው እየመራ ሌሎችም መላእክት እልልታ እያቀረቡ ወደ እግዚአብሔር ዙፋን እስኪደርሱ ክብር ለእግዚአብሔር በሰማያት ሰላም በምድር ለሰው ልጅ በጎ ፈቃድ ሆነ እያሉ ነበር። ዳግመኛም ጌታችን አባታችን ገብረ መንፈስ ቅዱስን አለው፣ ከእንግዲህ ወዲህ ከካህናትና ከመነኮሳት እንዳንተ መላእክት የሚጎበኟቸው ደጋጎች ካልሆነ በቀር በዚህ ዓለም የሚኖሩ ሰዎች አይዩ። ለወደድከው ካልሆነ በቀርም መላእክቶችን እንደማይታዩ አንተም ለማን አትታይም። መሄጃህም በነፋስ ሰረገላ ይሁን፣ ሩጫህም ያለ ድምፅ ይሁን። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብም እስከ ቻልክ ድረስ ውረር። ወዳጄ ገብረ መንፈስ ቅዱስ ሆይ በፈለግከው ጊዜ እኔን አባቴንና መንፈስ ቅዱስን በሶስትነት የየኝ። ወዳጄ ታማኝ አገልጋይ ገብረ መንፈስ ቅዱስ ሆይ ከእንግዲህ ወደ ኢትዮጵያ ምድር ሄድ። በዚያም በጸሎትህና በአማላጅነትህ ከደይን የምታወጣቸው ነፍሳት አሉ አለው። አባታችን ገብረ መንፈስ ቅዱስም ጌታችን ያለውን ነገር ሰምቶ ፊቱ በራ፣ ልቦናው ተደሰተና እንዲህ አለው፣ ጌታዬ አምላኬ ሆይ ወደዚያች ሀገር ማን ይመራኛል? መንገዷንስ በምን አውቃታለሁ? በታናሽነቴ ሩቅ ሀገር ናት ሲሉ ሰምቻለሁና አለው። እግዚአብሔር አለው፣ እኔ በስልጣኔ እመራሃለሁ፣ መላእክትም ከአንተ አይርቁም። በእርሱ ዘንድ የተከበርህ ሆነሃልና እኔንም በወደድከው ቦታ ታገኘኛለህ፣ እንደለመንከኝም አደርግልሃለሁ አለው። ጌታችንም ይህን ቃል ኪዳን ለአገልጋዩ ከሰጠው በኋላ ከእርሱ ተሰወረ። የመላእክት ሰራዊት ምስጋና እያቀረቡም ተመለሱ። እንደ ዳዊትም ምርኮን ማርከህ ወደ አርያም ወጣ፣ ጸጋህን ስጦታህንም ለሰው ልጆች ሰጠህ ይሉ ነበር። ከደይን የወጡ እነዚህ ነፍሳትም በክብርና በምስጋና ወደ ተድላ ደስታ ገነት ገቡ። በአርያም በቅዱሳን መላእክት አንድነት ደስታ መላ። እጹብ ድንቅ ነገርን ስላዩ ለሌላዎች የተደረገላቸውንም በጎ ነገር ለእነርሱ እንደተደረገላቸው ይቆጥራሉና። ዓለም ከተፈጠረ ጀምሮ ክርስቶስ እስከመጣበት ቀን ድረስ እንደዚህ ያለ የደስታ ነገር የተሰማበት ጊዜ የለም። ወደዚህ ዓለም በመጣ ጊዜ አስቀድሞ መንገዱን ይጠርግ ዘንድ ስሙ ቅዱስ ገብርኤል የተባለ መልአኩን ወደ ገሊላ ሀገር ወደ ማርያም ላከ። ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ እነሆ ትጸንሻለሽ፣ ወንድ ልጁንም ትወልጃለሽ አላት። ማርያም ወንድ ስለማላውቅ ይህ እንዴት ይሆናልኛል አለችው። ያን ጊዜ መልአኩ ቅዱስ ገብርኤል መንፈስ ቅዱስ ያድርብሻል አላት። እውነት ነው፣ ቅድስት እመቤታችን መንፈስ ቅዱስ አድሮባታል። ነገር ግን ባህሪዋን ባህሪ አድርጎ ሰው አልሆነም። ሁለተኛም መልአኩ የልዑል ኃይል ይጋርድሻል ባላት ጊዜ እውነት ነው፣ የልጁ እናት ለመሆን ያጸናት ዘንድ የአብ መለኮቱ ጋርዷታል። ነገር ግን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው አልሆነም።
ከአንቺ የሚወለደውም ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል ባላት ጊዜም ያን ጊዜ ማርያም መልአኩን እነሆኝ የእግዚአብሔር ገረዶ አገልጋዩ ነኝ፣ እንደ ቃልህም ይሆንልኝ አለችው። ያን ጊዜ ወንጌላዊ ቅዱስ ዮሐንስ እንደተናገረ ቃል ሥጋ ሆነ። መልአኩ ለማርያም እንደነገራትም ሥጋ ወልደ እግዚአብሔር ሆነ። አንዱ አካል የሚያጸናት ሆነ። አንዱ አካል ከሥጋዋ ሥጋ ከነፍሷም ነፍስ ነስቶ ከእርሷ የሚወለድ ሆነ። አንዱ አካል የሚቀድሳት ሆነ። በሶስቱ የብርሃን ምሰሶዎች መውጫን መሰላል አደረገች፣ ወደ ላይ ወደ ሰማይ መውጣት እንችልም ዘንድ። አባታችን አቡነ ገብረ መንፈስ ቅዱስ የመለኮት መገለጽ በሶስትነቱ እንዳየ ሕሊናዋን ወልድ ከአባቱ ጋር ወዳለበት ወደ ጽርሐ አርያም አወጣች፣ ሰቀለችም። እርሱም ራሱን ዝቅ አድርጎ ወረደ፣ ራሱንም አዋህዶ በድንግል ማኅፀን አደረ። ደምግባቷን ደግነቷንም በወደደ ጊዜ በጽርሐ አርያም እናት ሆነው ዘንድ ወደ ሰማይ አላመጣትም። እርሱ ወርዶ በጸራቢው በዮሴፍ ቤት አደረ እንጂ በዚያ ትጸንሰው ዘንድ በኪሩቤል ሰረገላም ላይ አላኖራትም። ስሟ ናዝሬት በተባለች በገሊላ ሀገር ሳለች እርሱ በማኅፀኗ ውስጥ አደረ እንጂ በሰማይ እናት በምድር አባት የለውምና። ዳግመኛም በቤተልሔም በበረተኛ አህያና ላም በትንፋሻቸው አሟሟቁት። በአብራክ ታቀፈ፣ በሰሎሜ እጅ ተዳሰሰ። ድንግል ከሆነች እናቱ ጡት ወተትን አስገኘ። ጡትን ለመጥባት አፉን ከፈተ። ድንቅ ተአምርን እየሰራ በየጥቂቱ አደገ። ድውያንንም ይፈውስ ነበር። በመታቀፍና በሜዳ በመዳህ እንደ ሰው መሰለ። በጎለመሰ ጊዜም የወጣቶችን ሥርዓት ፈጸመ። መንገድ በመሄድ ደከመ። ለወይን ቦታ ቅርብ በሆነች ስሟ ሲካር በተባለች የሰማርያ የውሃ ጉድጓድ አጠገብ ተቀመጠ። ከሳምራዊቷ ሴት ይጠጣ ዘንድም ውሃን ለመነ። ከገሊላ ወደ ናዝሬት ከናዝሬትም ወደ ገሊላ ተመላለሰ። በዓለም ውስጥ በግልጥ ታየ። በ30 ዘመን በዮሐንስ እጅ በዮርዳኖስ ተጠመቀ። አብ የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ መሰከረለት። ዳግመኛም ድንቅ ተአምር አደረገ። ውሃውን የወይን ጠጅ አደረገ። የደም ፍሳሽን በልብሱ ጫፉ አደረገ። በጥቂት እንጀራና በሁለት ዓሣ ብዙ ሰዎችን አጠገበ። ከኃጢአት ብቻ በቀርም የሰውን ሥርዓት ሁሉ ፈጸመ። በአይሁድ ሕግም የፋሲካውን በግ በላ። ወደ ቂጣ በዓላቸውም ወጣ። በጾም ተራበ። የሚፈትነውም መጥቶ ድፍረት በተሞላበት ልብ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ሰው የሚኖረው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃል ሁሉ ነው እንጂ አለው። ዳግመኛም ተርቦ ምናልባት ከእርሷ የሚያገኘው ፍሬ እንዳለ ያይ ዘንድ ወደ ዕፀ በለስ ሄደ፣ አላገኘም። ስለዚህ ረገማት። በዚያን ጊዜም ደረቀች። ዳግመኛም ከተቀበረ ከ4 ቀን በኋላ ባስነሳው በአልዓዛር መቃብር ላይ አለቀሰ። አሁን ፈጽሞ ሰው የመሆኑን ምስጢር ገለጸ። ተርቧል፣ ተጠምቷል፣ ደክሟልና። በምሴተ ሐሙስም በራት ጊዜ የደቀ መዛሙርቱን እግር በማጠብ ጥምቀት አድርጎ ትሕትናን ያሳይ ዘንድ ተነሳ። ካጠበ በኋላ በልብስ በመታጠቂያ አሸ። የደቀ መዛሙርቱንም እግር እድፍ በከበረች እጁ አነጻ። ከራት በኋላ በእርሾ ካልተለወሰ አዲስ ናየት የተዘጋጀ ህብስቱንም ለውጦ አካላዊ ቃል በተለየ አካሉ ያለ ዘራ በሲ ከቅድስት ድንግል ማርያም የነሳውን አማናዊ ስጋው አድርጎ ለደቀ መዛሙርቱ ሰጣቸው። ጽዋውንም አንስቶ እንዲሁ ለውጦ አማናዊ ደግሞ አድርጎ ሰጣቸው። ስለ ሕማሙም አዝኖ ነፍሴ እስከ ሞት ድርሳ አዘነች አለ። በዚያችም ሌሊት ይዘው ወደ ካህናት አለቆች፣ ወደ ምኩራብ ሹሞችና ወደ ኦሪት መምህራን ወሰዱት። እርሱም እንደ ሌባ በሾተልና በበትር ልትይዙኝ መጣችሁን አላቸው። ጌታም ኢየሱስን የያዙት ግን ይሳሳቁበት፣ ይደበድቡት፣ ያሽሟጥጡትና ፊቱንም በጥፊ ይመቱት ነበረ። ክርስቶስ ሆይ ንገረን፣ በጥፊ የመታህ ማን ነው ብለው ይጠይቁትም ነበር። ሌላዎች ብዙዎች ይሰድቡት ነበር። ሌሎችም ይዘው እንደ ሽፍታ አሰሩት። በሚሰቅሉት ሰዎች አደባባይ በጥፊ ተመታ። ራሱም በዘንግ በበትር ተመታ።
ጀርባውን በጅራፍ መግረፊያም ተገረፈ። የሾህ አክሊል ተቀዳጀ። ጭፍራዎቹ ይዘው መስቀሉን ተሸክሞ ወደ ቀራንዮ ወሰዱት። እጅና እግሩን በብረት ምስማር ተበሳ። ከመስቀሉ ግንድ ጋር በምድር ላይም ደም እስከሚወርድ ተጠረቀመ፣ ተቸነከረም። በትሕትና ቃልም አምላኬ አምላኬ ተመልከተኝ ለምንስ ተውከኝ አለ። መልአከ ሞት ይህን በሰማ ጊዜ መዋጥ እንደለመደ መስሎት ነበር። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በጅራፍ መግረፊያ ቆስሎ በመስቀል ችንካርም ተጨንቆ ባየው ጊዜ ፍጡር መስሎት ነበር። ነፍሱን ሊውጥ አፉን ከፈተ። ያን ጊዜም ከትስቤት ሰገባ የእሳት ፈላጻ ወጣ። ሁሉን ወጦ ማስቀረት ወደ ለመደው ጉሮሮም ገባ። ከዚያ በኋላ መልአከ ሞት ጮኸ፣ እንዲህም አለ። በእኔ ስልጣን ተይዞ የነበረ ስጋን ተዋህዶ እኔን ያሸነፈኝ ይህ ማን ነው? ምድራዊ ስጋን የተዋሃደ ይህ ማን ነው? አሁን አሸናፊ ተሸነፈ፣ አዳኙም ታደነ፣ አጥማጁም ተጠመደ። እርሱ የነቢያትንና የጻድቃንን ነፍሳትን የሚመልስ ነውና በ9 ሰዓት ቅድስት ነፍሱን ከቅድስት ስጋው በተለየች ጊዜ ወደ ቦታው ይጨምር ዘንድ ሮጠ። በደይን በረሃም በመለኮቱ ኃይል አስጨነቀው። በሲኦል የነበሩ ነፍሳትንም በርብሮ አወጣቸው። በሰርክ በምሽትም ጊዜ በ11 ሰዓት ተድላ ደስታ ወዳለበት ገነት አስገባቸው። የአዳም ከገነት መውጣት በሰርክ በምሽት እንደሆነ ወደ ገነት መግባቱም እንደዚሁ በዚህ ሰዓት ሆነ። መድኃኒታችን የማረከው ምርኮ ከቀድሞ አባቶችና ከደይን ካወጣቸው ከነቢያን ነፍሳት በቀር የማረከው ምርኮ ምንድን ነው? ዳዊት በመዝሙር ምርኮን ማረክ፣ ወደ አርያምም ወጣ፣ ስጦታህንም ለሰው ልጅ ሰጠ ያለው ስለዚህ ነውና የጠላትን ኃይል ይሽር ዘንድ በመለኮት ቀስም ይነድፈው ዘንድ ጌታችን ይህንን አደረገ። አቤቱ ለነቢያትና ለቀደሙ አባቶች ለሌሎች በደብርና በገዳም ለኖሩ ቅዱሳንም ያላደረግከውን ለአባታችን ለገብረ መንፈስ ቅዱስ ያደረግክለትን የእርሱን ምግባር መራዳት እችልም ዘንድ እውቀትንና ማስተዋልን ስጠኝ። እንደ ሰው እንደሚሰራው ስራ እንዲሰራ ያደረግከው አይደለም፣ አንተ እንደምትሰራው ይሰራ ዘንድ ስልጣን ሰጠኸው እንጂ። አንተ በቃልህ እንደተናገርህ በእኔ የሚያምን እኔ የምሰራውን ይሰራል፣ ከዚያም የሚበልጠውን ይሰራል ብለሃልና። ስራህ ልዩ ነው። የሁሉ ገዢ የሆንክ አንተ የተትረፈረፍክ ነህን። ምስጋናህ እስከ ምድር ዳርቻ የመላ ነው። የገሃነመ እሳትን የፈጠርህ ነህ፣ ሁሉም ይቻልሃል። ለኃጥአን መቅጫ የእሳት ገደሎችንና የእሳት ባህሮችን አዘጋጀ። ሁሉም በአንተ ዘንድ እንደ እሳት ፍንጣሪ ነው። በሰማይ በምድርም ያሉ ሁሉ እንቢ አይሉህም። ወንጌላዊ እንደተናገረው በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል ብሏልና። በእውነት ሁሉ ይቻልሃል፣ የሚሳንህም የለም። ከመለኮት ብልጭታ የተነሳ በትስብእት ግርማ ምርኮን ማረክ። እንግዲህ አባታችን አቡነ ገብረ መንፈስ ቅዱስ በአየር ላይ ሊበር የእሳት ባህርን ሊሻገር በውስጧም የብዙ የሚሆኑ እልፍ አላፍ ነፍሳትን ሊማርክ በምን ቻለ? ብርቱ በሚሆን መላካዊ ተፈጥሮ በእሳትና በነፋስ ባህሪ አይደለምን? በአዳማዊ ባህሪ እያለ ነው እንጂ ሌላ ቅልቅል የለበትም። የፍጥረት ሁሉ መጀመሪያ እንደሆነ እንደ አዳም ነው እንጂ። አዳም ግን መድኃኒታችን ክርስቶስ እስኪመጣ ድረስ ከሲኦል ሊወጣና የእሳት ባህርንም ሊሻገር አልቻለም። አባታችን አቡነ ገብረ መንፈስ ቅዱስ ሆይ ከእግዚአብሔር ዘንድ ያገኘኸው ባለሟልነትና ክብር የተቀበልከውም ጸጋ ምን ያህል የበዛ ነው። ገድልህን ልንናገር ባሰብንም ጊዜ ልቦናችን የከረመ ደረቅ ጠጅ እንደጠጣና እንደሰከረ ሰውነት በደስታ ይዞርብናል። ነገር ግን እስከ መቼ ነገሩን እንጨርሰዋለን ብሎ ይመለሳል። ገድሉ እጅግ ብዙ የማያልቅ ነውና ወደ ቀደመው ጥንተ ነገር እንመለስ። አባታችን አቡነ ገብረ መንፈስ ቅዱስ በገቦታ ሀገር መንፈሳዊ ራእይን አየ። በሰማይም በምድርም ያለውን የተሰወረውንና የተገለጠውን ምስጢርም ያይ ነበርና። ዳግመኛ ንጹሖች ካህናትና ዲያቆናት ያለበትን ቦታ ያውቅ ነበር። መንፈስ ቅዱስም ሲወርድ ያይ ነበር። በፊቱ የኃጢአተኞችን ስራ እንደ መስታወት ለዓይኑ የተገለጠ ነበር። ቅዱስ ጳውሎስ እንደተናገረ መንፈስ ቅዱስ ያደረበት ሰው ሁሉን ይመረምራል፣ እርሱን ግን የሚመረምረው የለም።
አባታችን አቡነ ገብረ መንፈስ ቅዱስም በምድረ ገቦታ ቁጥራቸው 200 የሚሆኑ ሰዎች በቁርባን ጊዜ በቤተ ክርስቲያን ተሰብስበው አየ። ቅዳሴ በተቀደሰ ጊዜ መንፈስ ቅዱስ በቁርባኑ ላይ ወረደ። አባታችን በመንፈስ ቅዱስ መውረድም ተደሰተ። ዳግመኛ ሁሉም ሲመለሱ ባየ ጊዜ ግን ምግባሩ ከጸና ልቡናው ከቀና ከአንድ ሰው በቀር ከተቀደሰው ሥጋ መለኮት ምስጢር ማንም የተቀበለ አልነበረም። አባታችንም መልአኩን የእነዚህ ሕዝቦች ኃጢአት ምንድን ነው አለው። መልአኩም አባታችን ገብረ መንፈስ ቅዱስን ኃጢአታቸው በእግዚአብሔር ፊት ብዙ ነውና ተመልከት አለው። አባታችን ገብረ መንፈስ ቅዱስም ሕዝቡን ከቤተ ክርስቲያን አንድነት ለይቶ ወደ ቤታቸው እስከሚደርሱ ድረስ በእሳት አለንጋ እየነዳ ሰይጣንን አየው። እርሱም የእርሱ ገንዘብ ስለሆኑለት ይደሰት ነበር። ሁሉም ጠፉ። ከእነርሱም ወደ ንስሐ ከሚፋጠኑ በቀር አንድም አልቀረም ነበር። ሰይጣን በጥራጌ ውስጥ ወርቅ እንዳገኙ ችግረኞች ተደሰተ። በምድር ላይ በሕይወት ሳሉ ንስሐ ያልገቡ እኒህ ኃጢአተኞች በእውነት የጠፉ ናቸው። ለሰይጣንም ጭፍራ ሆኑለት። አባታችን አቡነ ገብረ መንፈስ ቅዱስ ይህን ባየ ጊዜ ፈጽሞ አለቀሰ። እንዲህም አለ። ጌታዬና አምላኬ ሆይ ሕዝብህን ፈጽሞ ማረከ። 200 ሰውም ቅዱስ ሥጋህን በእውነት ከተቀበለ ከአንድ ሰው በቀር የቀረ የለም። ዳዊት በመዝሙር ሕዝብህን ያለ ዋጋ ለሰጠህ እንዳለ አባታችን ሆይ ምህላ ያደርግ ዘንድ ሐዋርያት ወደ ጾሙበት ሄደ። ከዚያም በደረሰ ጊዜ አስቀድመን እንደተናገር በውሃ ደሴት መላልሶ ጸለየ። ጌታችንም ለብፁዕ አገልጋዩ ተገልጾለት ስለ 200 ሰዎች ብለህ ለደከምከው ብዙ ድካምህ ብዙ ነፍሳት ምሬልሃለሁ አለው። አሁንም በልደቴ በጥምቀቴና በትንሣኤ በሶስት ሰዓት 200 ነፍሳት ምሬልሃለሁ። 3,000 ነፍሳትንም ይቅር ብዬልሃለሁ። ወስደህ ወደ ርስት አስገባቸው። እነሆ በእጅህ እሰጥቼሃለሁ አለው። ሰይጣንም ይህን ቃል ኪዳን በሰማ ጊዜ መራራ ልቅሶን አለቀሰ። እንዲህ እያለ ይህ ድሃ መነኩሴ ከተወለደ ጀምሮ የተዋረድኩ ሆንኩ። ወደ ሌለበት ቦታ ወዴት እሄዳለሁ? ምርኮዬን የቀማኝ ይህ ድሃ እርሱ ሳይወለድ የያሷቸውንና ወደ ደይን የወሰድኳቸውን በጾም በጸሎት ማረከ። ስለ እነርሱ ሊሞት ፈለገ። ሰማያውያን ምድራውያን ይህን በሰሙ ጊዜ ፈጽመው ተደሰቱ። በደይን ውስጥ ያሉ ነፍሳትንም በጽኑ ገድል በጾምና በጸሎት አወጣቸው እያሉም ያለቅስ ነበር። በአንድ ቀንም የሚሰግደው ስግደት 400 ነበር። 4000 ጊዜ የዳዊት መዝሙር፣ የነቢያትን መኃልይና የሰሎሞንን መኃልይ፣ የእመቤታችን የቅድስት ድንግል ማርያምን ውዳሴ ደግም ነበር። 100 ጊዜ ቀኝ ፊቱን 100 ጊዜ ግራ ፊቱን በድንጋይ ጥፊ ይመታ ነበር። ይህንንም እየሰራ ለኃጢአተኞች መድኃኒት ሆናቸው። የብርሃነ ኃይሉ ደከመ፣ መርዙ ረከሰ። አባታችንም በጸሎቱ ነፍሳትን ማረከም። ከዚህ በኋላ አባታችን አቡነ ገብረ መንፈስ ቅዱስ 60 አንበሳዎችና 60 ነብሮች እየተከተሉት ወደ ኢትዮጵያ መጣ። 30 አንበሳዎች ፊት ይቀድሙት፣ 30 እንስሳዎች ኋላ ይከተሉት ነበር። 30 ነብሮች በቀኙ 30 ነብሮችም በግራ ይሄዱ ነበር። ስሙ ገብርኤል የተባለ መልአክ እየመራቸውም አባታችን በነፋስ ሰረገላ ተጭኖ አራዊቶችም ከእርሱ ጋር ተጭኖ ወደ ምድረ ከብድ አደረሳቸው። ዳግመኛም ከምድር በላይ ከፍ ወዳለችና ወደ ተቀደሰች ተራራ ወደ ዝቋላ ወሰደው። አባታችንም ከባህሩ ላይ ቆሞ ምስራቅና ምዕራቡን ሰሜንና ደቡቡን ተመለከተ። የኢትዮጵያን ሰዎች ኃጢአትም አየ። በዓይኖቹ ፊት የተገለጠ ሆነ። አባታችንም ወደ ባህር ተወርውሮ በራሱ ተተከለ። እንዲህም አለ። እግዚአብሔር አምላኬ ሆይ ከዚህ ባህር እንደማልወጣ በእግሬም እንደማልቆም በሕያው ስምህም እያለሁ አለ። እንዲህም ሆኖ 40 መዓልት 40 ሌሊት ቆየም። ከሰማይ መታሰቢያን ያደረገውን ስምህንም የጠራውን ምሬልሃል የሚል ቃል ከሰማይ ወጣ። አባታችን አቡነ ገብረ መንፈስ ቅዱስም መልአኩንም መላው የኢትዮጵያን ሕዝብ ይቅር ካልተባለ ከዚህ ባህር አልወጣም አለው። መልአኩም ከእርሱ ሄደ። አባታችንም እንዲሆኖ 100 ዓመት ኖረ። ስጋ ሁሉም አለቀ። ደሙም በባህር ውስጥ ፈሰሰ። የውሃው ዙሪያም ደም መሰለ።
አጥንቶቹም እንደ በረዶ መስለው ታዩ። አጋንንት ሁሉ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ መጥተው በአንድ ሌሊት 500 አጋንንት ዘወትር በየቀኑ እስከ 100 ዓመት ድረስ በቀስታቸው ይወጉት ነበር። በሻፎ ድንጋይ የሚቀጠቅጡት ነበር። ከሰዎች መካከልም እንደርሱ ያለ አልነበረም። ከሰማዕታት መጀመሪያ ከእስጢፋኖስ ጀምሮ እስከ ጳጳሳት አለቃ ቅዱስ ጴጥሮስ ለክርስቶስ የሞቱት ሰማዕታት ሁሉ መከራ የአንዲቱ ቀን መከራውን ያህል አይሆንም። ከዚህም በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መጣ፣ ከባህሩ ዳርም ቆመ። አባታችን ገብረ መንፈስ ቅዱስንም ወዳጄ ሆይ ተነስተህ ውጣ፣ መላ ኢትዮጵያን ምሬልሃለሁ አለው። አጥንቶቹም እንደ መርፌ ቀዳዳ ተበሳስተው ተገኙ። ጌታችንም ዳሰሰው፣ እንደ ቀድሞውም አደረገው። ወደ ምድረ ከብድም ላከው። ከዚህ በኋላም ወደ ሰማይ ወጥቶ ከፀሐይ በላይ ከሰማይ በታች 7 ዓመት ኖረ። በኋላም ወደ ምድረ ከብድ ተላከ። እንደ ምሰሶም ቀጥ ብሎ ቆሞ 7 ወር ቆየ። ወደ ሰማይ በተመለከተ ጊዜ ቅንድቦቹን አልከደነም ነበር። ራሱን ዘንበላ አድርጎ እጆቹንም ወደ ሰማይ ዘርግቶ ነበር። ከዚያን በኋላ ሰይጣን እንደ ቁራ መስሎ መጣ። ዓይኖቹንም ወደ ሰማይ ተሰቅለው ሳይጨፍኑ አገኘ። በራሱ ላይም ተቀምጦ 2 ዓይኖቹን ወሰደ። ከዚያ በኋላ መላልሶ እየጸለየ ጸሎቱን ሳያቋርጥ 2 ሳምንት ቆየ። ከዚያም በኋላ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል መጥተው ከፊቱ ቆሙ። 2 ዓይኖቹንም እፍ አሉባቸውና አዩ። እይታቸውም ከቀድሞዎቹ ይልቅ ከፀሐይ 7 እጅ ያበራል። አባታችን ገብረ መንፈስ ቅዱስ ጠላቶችን ታጠፋቸው ዘንድ ወደ ዝቋላ ሂድ፣ ከሰማይም ታላቅ ኃይል ይሰጥሃል አሉት። 2 ሊቃነ መላእክትም ወደ ሰማይ አረጉ። አባታችን ገብረ መንፈስ ቅዱስም ተነስቶ ወደ ዝቋላ ሄደ። በመንገድም 3 ሽማግሌዎች ደክሟቸው ከዛፍ ጥላ ስር ተቀምጠው አገኘ። ያረፉበት ተራራም እጅግ ይበራ ነበር። አባታችን ገብረ መንፈስ ቅዱስም በሕሊናው ልትሰወራቸው ብሎ አሰበ። እነርሱ ግን ስለ እግዚአብሔር ብለህ ትንሽ በጀርባህ 1 ምዕራፍ ዘለን እንጂ አትለፈና ብለው አሰምተው ተናገሩ። አባታችንም መጣ፣ ቀረበም። የደከማቸው ሽማግሌዎችም ሆነው አያቸው። ሁለንተናቸው በሽበት የተሸፈነ ነበርና አንደኛውንም አንስቶ በጀርባ አዘለው። ጥቂትም ከሄደ በኋላ ሽማግሌው ለዚህ አስቀምጠኝ፣ የማትበላና የማትጠጣ ስለሆንክ ደክመሃልና አለው። አባታችንም በምን ታውቀኛለህ አለው። ሽማግሌውም ተመልሰህ ሂድና ጓደኞችን አምጣቸው አለው። አባታችንም ሽማግሌውን በዚያ ትቶ ወደ 2 ሽማግሌዎች ሄደ። ከሁለቱም አንዱን አንስቶ ወደ መጀመሪያው ሽማግሌ አደረሰው። ተመልሶም አንደኛውን አንስቶ 2 ሽማግሌዎች ወዳሉበት አደረሰው። አባታችንም ከወዴት መጣችሁ? የሽታችሁ መዓዛ ልብን ያስደስታል፣ ሐሳብንም ይሰልባል አላቸው። 3ቱም ተነስተው ቆሙና አንድ መስለው ታዩት። እንዲህም አሉት፣ አንተ ጥቂት እንደተሸከምከን እንዳዘልከንም እኛ ምን እንሸከመሃለን እናዝልሃለን። እኛ ግን እስከ 7ቱ ሰማያት ድረስ እናደርሳለንም አሉት። ያን ጊዜ መልካቸው ተለወጠ፣ ግርማቸውንም ለበሱ፣ እንደ እሳት ነበልባልም ሆኑ። መባረክት ሁሉ ተብለጨለጩ፣ ሰማያትም ተነዋወጡ፣ ኮረብቶችም ወደቁ። ያን ጊዜ የእውቀት ሁሉ መገኛ አብ አንስቶ በጀርባ አዘለው፣ እስከ 2ኛው ሰማይና እስከ 3ኛው መካከልም አደረሰው። ወልድም ተቀብሎ በጀርባ አዘለው፣ እስከ 6ኛው ሰማይ መካከልም አደረሰው። መንፈስ ቅዱስም ተቀብሎ እስከሚያስፈራው ዙፋኑ አደረሰው። ከአንድ ዙፋኑ ዘንድም 3 አካል 1 ባህሪ ታየው፣ ተገለጠለትም። ጌታችንም አቅፎ ሳመው። አብና መንፈስ ቅዱስም ታቅፈው ሳሙት፣ አንድ ዙፋናቸውንም አሳዩት። ይህ አባት ከነቢያት፣ ከሐዋርያት፣ ከጻድቃን፣ ከሰማዕታት 3 እጥፍ ይበልጣል። ጌታችንም ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት ከገድል ትራፍ የአንዲቱን ዋጋ አይሆኑም አለው። አሁንም እስከ 100 ዓመት ድረስ አጥንቶችህ እስኪበሳሱ ድረስ የነደፉን አጋንንት ታሰጥማቸው ዘንድ ወደ ዝቋላ ሄድ፣ እኔ እንደወሰድሁ ሳያውቁ በባህር አለ ይሉሃልና። 7ቱ የመላእክት አለቆችም ከእሳት መብረቆች ጋር ይከተሉ፣ በመብረቅም ተጭነህ ብረር አለው። 3ቱ አካላትም ሸኙት፣ ወደ መንበራቸውም ተመለሱ። አባታችን አቡነ ገብረ መንፈስ ቅዱስም ወረደ፣ አጋንንትንም አስደነገጣቸው። መላእክትም ከበቧቸው፣ በእሳት ሰይፍም አረዷቸው።
በመብረቅም አቃጠሏቸውና አመድ ሆኑ፣ በነፋስም በተኗቸው። የእነዚህም አጋንንት ቁጥራቸው 70,000 ነበር። ሁሉም በአንድ ቀን አለቁ፣ አንድም አልቀረም። ከዚህ በኋላ መባረክቶቹ ከመላእክቱ ጋር ተመለሱ። አባታችንም ከአንበሳዎችና ከነብሮች ጋር ወደ ምድረ ከብድ ተመለሰ። ከዚህ በኋላ መንፈስ ቅዱስ የሳባቸው 3 ቅዱሳን ከአንበሶቻቸው ጋር በአንድ ቀን ወደ አባታችን መጡ። እነዚህም አንዱ የዋልድባው አባ ሳሙኤል፣ አንዱ የሐዘለው አባ አንበስ፣ አንዱም የበጌምድሩ አባ ብንያም ናቸው። የእያንዳንዳቸው 2 አንበሶች ነበሯቸው። ወደ ምድረ ከብድም ደረሱ። አባታችንም ተሰውሯቸው 7 ቀን በምህላ ቆዩ። የተሰወሩ አንበሶችም 3 ቅዱሳን ወዳሉበት ወደ ነበሩበት ቦታ ደረሱ። የአንበሶቻቸውንም ስጋ እንደ አይነ ጥቅሻ በሉ፣ ደማቸውንም ጠጡ። እነዚህ ቅዱሳንም ደንግጠው ታላቅ ሐዘንን አዘኑ። ሐዘናቸውም ለአባታችን ለአቡነ ገብረ መንፈስ ቅዱስ ተገለጸለት። እሱም ከሰማይ ከእግዚአብሔር ዘንድ ከተሰጠው ታላቅ ኃይል ጋርና ከ60 አንበሶች ከ60 ነብሮችም ጋር ተነስቶ ወደ እነርሱ መጣ። መላእክትም የብርሃን ድንኳን ተሸክመው ነበር። መላ አካሉን ከስጋው የበቀለ ጸጉርም አልብሶት ነበር። የራሱ ጸጉርም እንደ ዳስ ነበር። የጽሙ ጸጉር በምድር ላይ ይጎተት ነበር። የአንገቱ ጸጉርም በምድር ይዘረጋ ነበር። እንዲህም አላቸው፣ የተከበራችሁ ቅዱሳን ሆይ ሰላም ለእናንተ ይሁን። እነዚህም ቅዱሳን ግርማውን ባዩ ጊዜ ደነገጡ። እነዚህ አንበሶችም በፊቱ ያጉረመረሙና ይጮሁ ነበር። አባታችን ገብረ መንፈስ ቅዱስም እነዚህን ቅዱሳን ብቻዬን ካለሁበት ቦታ ስለምን ወደ እኔ መጣችሁ አላቸው። እነዚህም ቅዱሳን የከበረች ጸሎትን ባወቅን ጊዜ ወደ አንተ መጣን፣ አንተ የባህታውያን አለቃ ነህና አሉት። ስለዚህም የእግዚአብሔርን ድንቅ ስራ ትነግረን ዘንድ ወደ አንተ መጣን። ከመጣን በኋላም ባላገኘንህ ጊዜ እስከ 7 ቀን ድረስ አዝነን አለቀስን። በዚችም ምህላ ስናደርግ አንበሳዎች መጥተው አንበሳዎቻችን ያዙ፣ ገድለውም በሏቸው፣ ደማቸውንም እንደ አይነ ጥቅሻ ላሱ። አባታችንም አናብስቶቹን እስክትሞቱ ድረስ ከረገጥኩት የእግሬ ጫማ ትቢያ በቀር እንዳትበሉ ያላዘዝኳችሁን ለምን በላችሁ? በሉ አሁን የበላችሁትን ትፉ አላቸው። አንበሶቹም አፋቸውን ከፍተው የበሉትን ሁሉ ስጋቸውን አጥንታቸውንም ተፉ። በሆዳቸው ውስጥም ምንም አልቀረም። እንደ አይነ ጥቅሻ በአንድ ጊዜ ሁሉንም ተፉ እንጂ። አባታችንም ወደ ምስራቅ ዞሮ ፈጣሪውን አመሰገነው እንዲህ ሲል፣ አልዓዛርን ከመቃብር ያስነሳው እንዲሁ እንዲከተሏቸው ለአገልጋዮች የሰጣቸውን እነዚህን የሞቱ አንበሳዎች አስነሳቸው። አቤቱ አሁንም እንዲያገለግሏቸው ስጣቸው እያለ ጸለየም። ያን ጊዜም በአንበሳዎቹ ስጋ ላይ አማቱ በጌታዬ በኢየሱስ ክርስቶስ ስም ተነሱ አላቸው። አንበሳዎቹም እንደ አይነ ጥቅሻ ፈጥነው ተነሱ፣ እንደ ቀድሞውም ሆኑ። እንደ ሰውም በሰው ቋንቋም ተናገሩ፣ አጉረመረሙም። ወደ አባታችንም ተጠግተው በእግሩ በታች ሰገዱና ከእንግዲህስ ወዲያ አንተን እንከተላለን። እነርሱስ ሊያስነሱን አልቻሉም። አንተ ግን ከአንበሳዎች አፍ አወጣህን፣ ከሞትም አስነሳህን አሉት። እርሱም ወደ ቀድሞ ጌቶቻቸው ላካቸው። እነዚህም ቅዱሳን የፈጣሪን ድንቅ ስራ አደነቁ። አባ ሳሙኤልም አባታችን አቡነ ገብረ መንፈስ ቅዱስን እንደ እግዚአብሔር ትሰራለህን? ለእኛስ እንደኛ ሰው መስለህን ነበረ። ነገር ግን የሞተ ታነሳለህ። ከአንበሶችም ሆድ የተበሉት አንበሶቻችን ወጡ። በዚች ቀንም እኛ ድንቅ ነገርን አየን ብለው ሰገዱለት። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤትና በረከት በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበል ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤን ቦታ ባርኩ።
ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በአባታችን በአቡነ ገብረ መንፈስ ቅዱስ ረድኤትና በረከት አማላጅነቱም ለዘላለሙ ጸንቶ ይኑር፣ አሜን። አቡነ ዘበሰማያት